ላይ የነበረኝ ነገር ያው ሁለቱንም የጻፍኩት እኔ እንደመሆኔ ሄኖክ ፓርት 1ን ጥሩ አድርጎ አዘጋጅቶታል ብዬ አምናለሁ። ምክንያቱም እንደ ዳይሬክተር መወሰን የነበረበትን ውሳኔዎች በሙሉ በኮንፊደንስ ወስኗል። ኦኬ፣ ስለ ፓርት 1 ማለት የምፈልገው ምንድነው ለኔ መጀመሪያ ስራዬ ስለሆነ መቼም የማይረሳኝ ስራ ነው። ስለ ፊልሙ የሚሰጠውን አስተያየት በጣም የሚያበረታታ ነው። አሪፍ ነበር። ያው እንደሚታወቀው ሁላችንም በጣም ከገመትነው በላይ እንደሆነ እናውቃለን። ምክንያቱም ፊልሙ ከወጣ ጀምሮ ማንም ኔጌቲቭ የሆነ ሳይድ ይዞ ወይ ደግሞ ስለ ፊልሙ መጥፎነት የሚያወራ ሰው ገጥሞኝ አያውቅም። እኔ በግሌ እና በሀገራችን ደረጃ ደግሞ እንደዚህ ሁሉም ሰው በአንድ ድምጽ ጥሩ ነው ብሎ የመሰከረለት ፊልም ከወንዶች ጉዳይ ውጪ ወደ ውጪ ፊልሞች ካይደም በስተቀር ያለ አይመስለኝም ብዬ አስባለሁ በግል። እና ሁሉም ሰው አንድ አይነት የሆነ አቋም ነው ያለው። ላይክ ፊልሙ ከስክሪን ከወጣ ጀምሮ ሲዲውን ያለማጋነን ከ5 እስከ 15 ጊዜ ሰው እንዳየው ሲነግርህ ደስ ይላል። ማለት አንተ የሰራው ነገር እንደዚህ በሰው ተወዶ ሰው ጋር መልካም የሆነ አስተያየት ሲገኝበት በጣም ደስ ይላልና በግሌ በጣም የኮራሁበትና ሁሌ በየርኩበት ሁሉ ደረቴን ነፍቼ እንድንቀሳቀስ ያደረገኝ ፊልም ነው የወንዶች ጉዳይ። የመጀመሪያም ነገር ስለሆነ ከሰዎች ዘንድም በጣም ፍቅር ያገኘንበት ነገር ስለሆነ የመጀመሪያውን ወዳለሁ። በአጠቃላይ ስለ ወንዶች ጉዳይ መናገር የምችለው ነገር ቢኖር ብዙ ሰዎችም እንደሚሰጡኝ አስተያየት እስከዛሬ ፊልሞችን አይተናል፣ እንደ ወንዶች ጉዳይ ግን ጥሩ ፊልም አልገጠመንም ያሉኝ ሰዎች አሉ። ጭራሹን ደግሞ አማርኛ ፊልም ለምን እናያለን፣ ምን ጥሩ ነገር ልታሳዩን ብሎ የሚሳደቡም ሰዎች ገጥሞኝ ነበር። ግን የወንዶች ጉዳይ የተለየ ነው፣ በቃ የተለየ ነው። ወንዶች ጉዳይን ያላየው ሰው አለ ብዬ አላስብም። ከተመልካቹ የመጣው አስተያየት ከጠበቅነው በላይ ነው። እኛም ከሰራነው በኋላ ደጋግመን ስናየው ከጠበቅነው በላይ ነው። በካራክተርም ካስቲንጉንም ብታየው የታሪኩ አወቃቀርም በጣም ለኔ የተለየ ፊልም ነበር። የመጀመሪያ ስራዬ እንደመሆኑ መጠን ደስ ብሎኝ የሰራሁት ስራ ፓርት 1 ነው። በፍቅር ነው የሰራነው። ጥሩ ጓደኝነት ነበረን። ፓርት 2 ላይ ደግሞ ስንመጣ ከጓደኝነት አልፈን ቤተሰብ ነው የሆነው። ፓርት 1 ላይ ቁጭ ብዬ ነበር የምበላው፣ ፓርት 2 ላይ እየሰራሁ ነው። ያ የመጀመሪያ እንደመገናኛ የሆነ ትዝታ ይኖረዋል። ግን አሁንም ቢሆን ያለው ስሜት አንድ አይነት ነው። ከግሩፑ ጋር ጠቅላላ ያለው ነገር ደስ ይል ነበረ። ሁለቱም ለኔ ጥሩ 3 ባዶ ቤት በክረምት አንቺ የሌለሽበት ባራራም፣ ባዶ ቤት በክረምት አንቺ የሌለሽበት ባራራም፣ ዝም ጭጭ ብቻ ትዳር መጫወቻ፣ ዝም ጭጭ ብቻ ትዳር መጫወቻ፣ ዝም ጭጭ ብቻ ጩጬ መጫወቻ፣ ጭጭ ብቻ ሞዴል መጫወቻ፣ ጭጭ ብቻ ጠጆ መጫወቻ፣ ዝም ጭጭ ብቻ ፊልም ማላገጫ፣ ዝም ጭጭ ብቻ ቡሌ መጫወቻ፣ ባዶ ቤት በክረምት አንቺ የሌለሽበት ባራራ፣ ዝም ጭጭ ብቻ አለ ለብቻ፣ ዝም ጭጭ ብቻ አይምሮ ለብቻ፣ ባዶ ቤት በክረምት ከመናን ዘና ያልን መስራ ይሰራል። ዘና ያልን እንወጥረዋለን፣ ይወጠራል። ሙሉ በሙሉ ነው ወደ ፓርት 2 ደግሞ መጥቼ እኔ አዘጋጅቼዋለሁ። ይሄንን ደግሞ እንዳዘጋጅ ግፊት ካደረጉብኝ ሰዎች መሃል ዋነኛው የፓርት 1 ዳይሬክተር ሄኖክ አየለ ነው እና ሄኖክ ይሄንን ነገር እንዳደርግ ስለገፋፋኝ እጅግ በጣም አመሰግናለሁ። የፓርት 2 ስክሪፕት ገና ሲጻፍ ኤዲት ከማድረግ ጀምሮ ግሩም ኤርሚያስ እና እስጢፋኖስ በርሄ ሁለቱ በጣም አግዘውኛል። ከዛ በመቀጠል ወደ ዳይሬክቲንግም ስመጣ ሁሉም ተዋናይ አብረው ነው ዳይሬክት ያደረጉት ማለት ይቻላል። ሁሉም ተሳታፊዎች ናቸው። ሁሉም እጃቸው አለበት ፓርት 2 ላይ አይደለም እንዳልደራራ
ያው እንግዲህ አሁን ደግሞ በፓርት 2 የወንዶች ጉዳይን ሰርተን ጨርሰናል። ከዛ በላይ የተሻለ እንዲሆን ለማድረግ ሞክረናል። ተቻለ መጠን እጅግ ቆንጆ ነው። የተሻለ በጣም የተሻለ በብዙ ነገሮቹ ያነሳቸው አይዲያዎች ኮሜዲ ብቻ አይደለም፣ በጣም ወጣቱ የሚመለከት በጣም ትልቁም ነገር ያዘለ ነው። በፓርት 2 እርግጠኛ ሆኜ መናገር የምችለው ሁሉንም ሊመለከት የሚችል አይዲያ ስለተነሳ ለሁሉም የሚሆኑት ነው የተሰራው። ሁላችንም ማሻሻል ያለብንን ነገር አሻሽለን ቀርበናል። እንግዲህ ኦዲየንስ አይቶ ይፍረደን ነው። እንደ ፓርት 2 ጥሩ እንደ ፓርት 1 ጥሩ ምላሽ እንደሚኖረው እገምታለሁ። ፓርት 2 ላይ ደስ ያለኝ ነገር የራሴ ካራክተር ምንድነው ዋን ላይ እንደ ረዳት አክተር ሆኖ ያው የራሱ ምክንያት በስሱ የሚታወቅ እንትን ካራክተር ነበር የነበረኝ። አሁን ግን ለዚህ ሁሉ ተዋናይ እንደ ዋና ምክንያት ነኝ 2 ላይ ማለት ነው። የብዙ ነገር መበጥበጥ ምክንያት የብዙ ነገር ከጋሼ ጀምሮ እስከ ጓደኞቼ እስከ መቀያየም ድረስ ምን አትመን የዚህ ሁሉ ሰው ምክንያት በመሆኔ ፓርት 2 ለኔ በጣም ጥሩ ነው። በስራው በጣም ኮንፊደንስ አለኝ። በጣም ቆንጆ ነው፣ ይበልጣል ብዬ መናገር እችላለሁ ከመጀመሪያው። እኔም ስሰራው እና አሁን ኤዲቲንግ ላይ ከማየው የበለጠ ሳየው ደግሞ ከተመልካች ጋር የበለጠ ወደዋለሁ ብዬ ማስበው ፊልም ነው። አንቺ አታርፍም ግን ያኛው አክቹአሊ እንትን ነው። ይሄኛው ግን አጋጣሚ ነው፣ ራሴ በራሴ ነው። ያኛው በጣሳ ተወረወረብኝ እንትን ነው የደማሁት። ይሄ ግን መዶሻ ስለ ራሴ ተባብለን ድምፁ አይዞህ ምን መጣ እንዴ? አይዞህ አላበጥም። ንፋስ ይግባበት። ደስ ይላል እንዴ? እውነት የማይረሳ ፒንሳ የኔ አንበሳ ብያለሁ። እሱም ፒንሳ እና እንግዲህ በጣም እርግጠኛ የወንዶች ጉዳይ ላይ ፒንሳ ቢያገኘኝ ኖሮ የፊልሙ ጃነር ተለውጦ እንትን ነበር፣ ትራጀዲ ነበር የሚሆነው። ፊልሙ ኮሜዲ ሳይሆን ትራጀዲ ነበር የሚሆነው እና አይረሳኝም። በዚህ ገብቶ እንዲህ የሰዓቱን ፓርት ስንሰራ የነበረው ነገር ነው ማለት ቀጥታ ፊልሙን ነው እንጂ እኔ በበኩል ያሰብኩት አደገኛ ብርድ ነበር በሰዓቱ። ለምሳሌ እንደ ቤንዚን ውሃ እየተከፈከፈብኝ ነበር መሬት ላይ ወድቄ ምሰራ። በጣም ቀዝቅዞኛል። ማረሳው ነገር ራሴ ፊል ያደርኩት ግን ያው የስራው ጥሩነት እንደገና ያው የነበረን ፍቅር ምናምን ያንን ነገር እንድታስብ አያደርግም። እና ወደ ቤት ሲሄድ ነው እንደውም ጃኬት ለብሼ ብርድ የተሰማኝ ማለት እና ሸዋፈራው ከላይ ያፈሰሰ ቻለው ጠበል ቢሆን ምን አባክተው ነበር ምናምን እያለ ያሳቀኝ ነበር። ነፍሰ ጡር ነበርኩኝ ካራክተሯም ላይ ማለት ነው። እና እየሰራን 9 ወር ኦልሬዲ ገብቶ ነው እየቀረጸን የነበረው እና የመጨረሻው ቀን በጣም ማለት ድካም ነበረበት ቀረጻው። በጣም ማለት ፎቆቹን ስንወጣና ስንወርድ ነበር። ተዚህ ለከሆነ በጣም ደግሞ ነበር እያሾፈብኝም ነበር። ዛሬ ሳትወልጂ አትቀርም ምናምን እንደተባለው ዛሬ ቀረጻውን ጨርሼ እንደነገ 10 ሰዓት ነው የወለድኩት። አጋጣሚ ብዙዎቻችን ስራ ቦታ ላይ ለመገኘት ሁኔታዎች እንዲመቻቹልን እንፈልጋለን። እሷ ግን እርጉዝ ሆና ድካም እያለባት ነበረ ስራውን ለመጨረስ በጣም ጥርሷን ነክሳ ስትሰራ የነበረው። የሚገርመው አጋጣሚ ግን እሁድ ቀን ስራችንን ጨርሰን ሰኞ መውለዷ በጣም በዚህ ፊልም ውስጥ የማስታውሰው አጋጣሚ ነው እና ሸዊት ለሌሎቻችን ሁሉ አስተማሪ ምሳሌ ትሆናለች ብዬ አስባለሁ። እጅግ በጣም አመሰግናታለሁ። እዛ የምትሸናበት እንደለመድከው ሽና ምን ይላል እባካችሁ? እውነቴን ነው እንዴ? እኔ ግን ምንድነው የሚሻለኝ? አንተ ምንድነው የሚሻለኝ? ፎቶ ያሪ ፎቶ አለ እንዳለ አመጣውና አስቀምጡት።
በቃ ደሞዝ እስኪደርስ ድረስ የእሷም ስልክ እዛ ውስጥ ነው። እዚህ ሀገር አልነበርሽም እንዴ? ቅጥርሽ መቼ ነው እዚህ መስሪያ ቤት? አልቆየሽም። ብትቆይማ ኖሮ ይሄ ድምፅ አይመጣም ነበር። እና የእሷም ስልክ እዛ ውስጥ እና የእሷም ስልክ እዛ ውስጥ ነው። ችግር የለው። ሻዋ ና ተመለስ። ዘሩ ምን ሆናል? በአፉ ሶሪ። እሺ በይው እዲ መስፍኔ እሺ ግንቡ አይላመጥም አይደል? እኔም የሀገር መሳቂያ መሳለቂያ ሲሆን እንዴት ዝም እላለሁ ብዬ ይህን ሁሉ ነገር ሳልጨርሳለሁ። ታቦስከኝ? አዎ አንቺ ባለፈው ጊዜ ሂሳብ ይዘህ አንቺ ያልከው የልጄ እድል መበላሸቱ እኔም የሀገር መሳቂያ መሳለቂያ መሆኔን እዶኝ ነው እንጂ የልጅ ልጅ አቅፎ መሳሙን ጠልቼው አይደለም። ሳቅ መቃሙን ነው እኔ እኮ እየዞርኩ ነው። ወዴት ያስታውቃል? አምሮ እሺ በቃ አሁን የመጨረሻ አንተም አምቡላ ምንም አልቻልኩም። ይሄን ነገር መስፍኔ ማየት በቃኝ። እሺ ከዚህ ጋር ጥለኛ ናችሁ። ሄሎ አቶ ይበይን ጤና ይስጥልኝ። ጤና ይስጥልኝ። ከግና ዳንከኝ ረዱብኝ። እኔ እኮ ፎቶ አንሹ ጓሲ በቃ ከሰዓት ነው ልበላት ነው የምትሄደው ምናምን ሰው ምናምን ከዛ ስትል ምናምን ልክ ነው እኮ ይዝ ከያዙ ባለ ምን ነው እላለሁ። ስለዚህ አንተ ከምትጠጣ ወደ በሩ እያየህ ስትል ምን ነው አድማሱ ከስክሪፕቱ ጀምሮ ሙሉ በሙሉ ለተዋናይም ለሌሎች ሰዎችም በነፃነት አስተያየት ሲቀበል ነበር። የተቀበለውንም አስተያየት እንዳስተያየት ተቀብሎ የሚያስተካክላቸው ነገሮች ነበሩ። ስንሰራም በሙሉ ነፃነት ነው የምንሰራው። አድማሱ እንደ ዳይሬክተር ሳይሆን እንደ ጓደኝነት እኛ የምንፈልገውንም አክሴፕት አድርጎን ተራርመን እንሰራለን። ጥሩ ድርሰትም ነው የሰራው። ያሁኑም የተሻለ ነው ባይነኝ። ከዋን እንደውም የተሻለ ነው ባይነኝ ድርሰቱ ያሁኑ ማለት ብዙ ጽሁፎችን ማንበብ እድሉ ነበረ። ስለ ዳይሬክቲንጉም ደግሞ በኮንፊደንስ መናገር እችላለሁ። ጥሩ አድርጎ አዘጋጅቶታል።